የደቡብ ምስራቅ ኤዥያ ሀገራት ማህበር ጉባኤን ለመካፈል ማሌዥያ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲደንሱ የተቀረጸው ቪዲዮ የብዙዎችን ቀልብ ስቧል። ፕሬዝዳንቱ 13ኛውን የአሜሪካና የኤዥያን ግንኙነት ጉባኤን ተካፍለዋል። ጎን ለጎን 20ኛው ምስራቅ ኤዥያ ጉባኤም ተካሂዷል። ስደንስ ልታይ በአደባባይ በማለት አስነክተውታል። በአመቱ የማህበሩ ሊቀመንበር ጋባዥነት የተገኙት ትራምፕ 600 ሚሊዮን ህዝብን ካቀፈው የጥምረቱ ሀገራት ጋር ውይይት እያደረጉ መሆኑ ተዘግቧል። በተለይ ከማሌዥያ ጋር በሁለትዮሽ ግንኙነቶች ማለትም በደህንነት ጥበቃ፣ በንግድና መዋለ ንዋይ፣ በቀጣናዊ ዲፕሎማሲ ዙሪያ ሰፊ ንግግርና መግባባት ይኖራቸዋል ተብሎ ተጠብቋል። ማሌዥያ በተለይ በድንበር ውዝግብ የሚታመሱትን ካምቦዲያና ታይላንድን የተኩስ አቁም ስምምነት እንዲያደርጉ ዋናውን ሚና በመጫወቷ ደስታቸውን ትራምፕ ገልጸዋል። ይህ ነው ዲፕሎማሲ ያሉም ይመስላሉ እየተባለ ይገኛል። የፊልስጤም ቀንደኛ ደጋፊ የሆነችው ማሌዥያ ለእስራኤል እውቅና መሰጠቱን አጥብቃ ትቃወማለች። እናም በዚህ ጉባኤ አሜሪካን እባክሽን የፊልስጤሞች መብት ይከበር ስትል ታግባባታለች፣ የጋዛንም ጉዳይ በሰፊው ታነሳለች እየተባለ ነው። ምን ይፈጠር ይሆን? ጉባኤው ከ2 ቀናት በኋላ ይጠናቀቃል። ለተጨማሪ መረጃዎች ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ።